እኔ 3 ችቦ ገዝቼ ቤቴ ለብቼ ነው ማበረው። ከዚህ ሰፈር ሰው ጋር ራሱ መቀላቀል አልፈል ሰልችቶኛል። ምንድነው የመስማት ሰላም ጋይስ እንዴት አላችሁልኝ? እንግዲህ ዛሬም እንደተለመደው እናንተ ዘናፈታ ያደርጋሉ ብዬ ያሰብኳቸውን ቆንጆ ቪዲዮችን ይዤላችሁ ብቅ ከች ብለናል። እንግዲህ ያው እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ የሆናችሁ ደግሞ ቪዲዮዎቹን ላይክ አድርጋችሁ ጀምሩት። ለምዳታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ እንላለን። ከወዲሁ እንኳን አደረሳችሁ። እንግዲህ ቀጥታ ወደ ቪዲዮቹ እናልፋለን ማለት ነው። ከቪዲዮቹ ጋር እስከ መጨረሻ አብራችሁን ቆዩ። ላይክ ማድረጋችሁንም አትርሱ እንላለን። ስንቆራረጥ ጠላት ይስቃል፣ ያገር ሰርኳስ በማን ይደምቃል? ስማ ስጠራ በዚህ ማሲፎ ይጥራዘን ሁሉም ሰው ታርቆ ወናናዬ እንደ ዳመራ እዚህ ጋር ብትበራ ያልከኝም ብር ነው ያልሰጥም። ዛሬ ለምንድን ነው የሰፈሩ ሰው ሁሉ እያወጣ እሱ የማያወጡት? አለ መብቴ እኮ ነው አለማዋጣት። አላዋጣም። አንተ ሁሌ ገንዘብ ትሰበስባለህ አይደለ? ከዛ ዳመራ ገዝተህ መጥተህ እዚህ ጋር ትተክለዋለህ። ከዛኛ እንዴት ያምራል ብለን ሰብሰብ ብለን መጥተህ ስለኩ ሰው ሁሌ ጭስ የምታመጣው ዳመራ ከሻሸመኔ ነው የምትገዛው። ሁሉ ስለማወጣት ምክንያት አይደርድሩ። አላዋጣም። መብቴ ነው። እኔ 3 ችቦ ገዝቼ ቤቴ ለብቼ ነው ማበረው። ከዚህ ሰፈር ሰው ጋር ራሱ መቀላቀል አልፈል ሰልችቶኛል። እንዴ ደግሞ ለምንድን ነው ከሰፈሩ ሰው ጋር የማይቀላቀሉት? ሁሉም የዳመራ ቀን በሞቅታ ትሳላለች። ልክ አመቷ ስደርስ ወፍ የለም። ለምሳሌ አንዱ ያንተ አባት ነው አይደለ? ሁሌ የዳመራ ቀን ይሳላል። ምን እያለ ነው የሚሳለው? ለአመቱ እግሬ ከተሻለኝ በጋ እመጣለሁ እያለ ይሳላል። ከዛ አመት ሙሉ በስነ ስርዓት ይራመድና የዳመራ ቀን እያነከሰ ነው የሚመጣው። ይሄ ሸንካላ ስነ ስርዓት እንደዚህ የማይበሉ ስነ ስርዓት አለሽ። ደግሞ ያቺ ጓደኛና ሁሌ ከንብንብ ብላ መጣ ክትፎዋን አይቢዋን በቆጮ ጥርግ አድርጋ በልታ 4 መለኪያዋን ቋ ታረግና ለዛሬ አመት ከጭንቀቴ ከተገላገልኩኝ 2 ሳጥን ቢራ አመጣለሁ። ልክ አመቷ ስደርስ ሻርፖን ጥቁር ሻርፖን ነው ደግሞ አትወልቆም ሙሉ ከነብነብ ብላ ትመጣለች። ከጭንቀት ያልተገላገልኩም ለማለት ነው። ሲጀመር እኛን እንጥፋተኛ እቤቷ ቁም ሳጥን የሌላት ሴትዮ የቢራ ሳጥን አመጣለሁ ስትል ማመናችን ይበለን። በተለይ እኔን ይበለን እያጨበጨብን እኮ ጋሻቢ አልፎላቸው 2 ጣባ ክትፎ ቢሳሉ ያው ሞቱና አረፉት። ምን አለ ፈጣሪ ትንሽ ቢያቆያቸው። በ17 አይሞቱ በ18 አይሞቱ። ክፉ ሰው አውቀው ነው እንጂ በቃ ሲፈልጉ አያዋጡሽ። አላዋጣም። በስድስት መለከኝ ተጥጄ በሞቅታ ፍየል ተስያለሁ። እንዲያውጣኝ እንጂ ፈጣሪ በሞቅታ ተስያለሁ። ያው እንግዲህ የመስቀል ደመራ አብዛኛው ስለት ላይ ትልልቅ ስለት ሳለሰው አብዛኛውን ሲጀምር ስለቱ ሊጠፋበት ይችላል። ከወዲሁ ገና አስቀድሞ ብዙ ጊዜ እንደውም ስለቱ ነው የሚጠፋው። የተሳለው ወረቀቱ ጠፍቷል ምናምን ማማኛ ይያዛል። እኛ ጋር ለምሳሌ እኛ ቤትም እንደዚህ ነው። አብዛኛው ለምሳሌ ለዳሪን ፍሮግ ለግንቦት አንድ ማለት ነው እንደዚህ መስቀል ምናምን ብቻ ሰብሰብ ብላችሁ የምታሳልፉበት በዓል ላይ ቤተሰብ ነው። በእርግጠኛ ጋር እንኳን ግን ወይ ስለቱ ጠፋ ይባላል ወይ ደግሞ ብቻ ስለቱ ያደረሰ ብቻ ኤሪስ ትልቅ ስለት የተሳለ ሰው አስቸጋሪ ነው። ሊሰወራችሁ ይችላል። ያው ተችቶኛል ለማለት ያክል ነው። ፍቅረኛሽ ከጓደኛሽ ጋር እንድትሄድ የማትፈልጊበት ቦታ ጥቀሽ። ቤተክርስቲያን ተማምለው እንዳይመጡብሽ ነው። ነፃነት እሱ አይን መነጽር ውስጥ ከገባ በቃ አስቸጋሪ ነው። እሷ ግን ለምን ችግር አለው ቢሄዱ ቤተክርስቲያን ናይስ ክርስቲያኖ ደግሞ እኔስ ተማምሮ እንደመጣባችሁ ነው። ካጽሙ ከቦዲው ነው የሚጀመር ይባላል ስል እንደዚህ ነው መሰለኝ። አይ ቲንክ ቴዲ አፍሮ ነው መሰለኝ። እዛ ኮሜንት ላይ ጻፈው እንደዛ ነው። ቴዲ አፍሮ እየመጣ ነው።
ሌላ ታሪክ ነው። የሆነ ቦዲ የመጀመሪያ ቦዲ ላይ አጽሙ ምናምን ሲሆን አይ ቲንክ የሁሉ ሰው እንደዚህ አይነት ልክ ይሆናል እንዴ ማለት ነው። ከእንደዚህ ነው የሚጀምረው በአብዛኞቹ ሰዎች ልጁ እንደዚህ ከዚህ አይነት ከስካለተን ነው የሚባለው ከሱ ጀምሮ ነው የሚሰራው። ግን በጣም ዘቃ ጸዴ ነው። ስዕል ብሽት ደስ ይለኝ ነበር። የማልችለው ነገር ስዕል ነው። ሲስቅና ሲያኮርፍ መለየት አቃተኝ። ኦኬ ባላ እንጂ አማደስ እንጂ ግጣሙ እንዴት ግጣምበት ነው እናትህ ገዲ ገጣምበት ሲስቅና ሲያኮርፍ መለየት ቀጥ አቃተኝ። ሲስቅና ሲያኮርፍ መለየት አቃተኝ። እባክህ ካሽ ምን ያንዲኝ ይበልልኝ። ግን የምር ነው የሰውዬ ነው። በጣም በቃ ኮንፊደንሱ ደስ ይለኝ እንደው እኔ ሁሌም እችላለሁ። እኔ እንደው ሞራል ነው የሆነኝ እውነት። እንዴት ሰው ቻለበት እንደዚህ አይነት ኮንፊደንስ? እውነት መታደል ነው። በዚህ በራስ ተፈጥሮ ራስን መውደድ እንደዚህ አይነት ደረጃ ጥርሱ ውጪ ያደረ ከንፈር ውስጥ እንደዛ የውሻ አፍንጫ ከማሽተቱ በተጨማሪ ወይም በዘለለ አንድ የሚታወቅበት ባህሪ ያለው ምንድነው? የመስማት አባይ ቲቪ በተለይ ጨዋታ ፕሮግራም ላይ በቃ ማን ይቀነስ ፕሮግራም ላይ የሚያመጣቸው ሰዎች መራርጠው ነው መሰለኝ የሚያመጣቸው። እንደዛ የግዴታ መሆን አለባቸው ይመስለኛል። ላለማወቅ ነው የሚጫወቱት ይመስለኝ። ምንድነው ወንድሜ በእናትህ ተባበረኝ። ሚስቴ ቤት ቁጭ ብላ እየጠበቀችኝ ነውና ዛሬ ሰርጌ ነበረ፣ መብራት ጠፋብኝና ይሄ ልገዛ ሄጄ ረፈደብኝ። በእናትህ እና የታክሲ መሰለን ይዘው ለምትገባው ውረድ። ታክሲ እንዳልሆነ ገብቶኛል። በእናትህ እስከ አስፋልት እኮ ነው የምትሸኘኝ። አንተ ውረድ አልኩህ ውረድ። እንደውም አልወርድም፣ ሙሽራ ነኝ አልኩህ። አንዴ ምን አለ ብትተባበር እስከ አስፋልት እኮ ነው የምትሸኘኝ ነው። ጥሩ ጓዶች ቀጥሎ። ምን ነው ዝም አላችሁ? ተከብረሽ የኖርሽው በአባቶቻችን ደም ላይ እናት ኢትዮጵያ የደፈረሽው ደም ይቅርታ ረበሽኳቸው አይደል? ልውረድ በቃ። ቅድም አልወርድም ስላልነበር እንዴ? ያፎ ለምታ እኮ ነው ያቃዥኛል። ሲያቃዥኝ ደግሞ ማውራውን አላውቅም። እነሱ ያለበት ቦታ አይደለም። ዘቡ ላይ ገብተህ በጸባይም ገብተህ ሊሆን አይችልም እንደው አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። ከወደ ፓኪስታን የ18 ዓመት ወጣት አዲሱን አይፎን 17 ለመግዛት በሚል የረጅም ጊዜ ጓደኛውን በኦንላይን መገበያያ ላይ ለሽያጭ እንዳቀረበው ፓኪስታን .9 ዘግቦታል። በበርካታ ሀገራት ለኦንላይን መገበያያነት በሚያገለግለው OLX መተግበሪያ ላይ ጓደኛውን ፎቶ ጨምሮ የጓደኛውን መገለጫዎችን በመለጠፍ የዋጋ ተመን በማውጣት ለሽያጭ አቅርቦ የታየው ወጣት ብዙዎችን ሲያነጋግር ቆይቷል። ይህንን የተመለከተው የአካባቢው ፖሊስ ወጣቱን በቁጥጥር ስር አውሎታል ተብሏል። የ18 ዓመቱ ወጣት የገዛ ጓደኛውን ለምን ለሽያጭ እንዳቀረበው በተጠየቀበት ወቅትም አዲሱን አይፎን 17 ለመግዛት ገንዘብ ስላስፈለገው መሆኑን ተናግሯል። በእውነቱ ድንቅ ነው። ጭራሽ ለአንድ ስልክ ተብሎ ጓደኛህን ጆሮ ጉንዱን ስትለው የደረስንበት ሁኔታ ነው የሚያሳየው። ባይዘው ምን ያክል በቃ በጣም አሳዛኝ ነው። እውነቱን ለመናገር ያሳፍራል። አስጠበቅኩ አይደለ ወይ? አጠበቅኩ ሆይ ተውባክህ። ለማንኛውም አምሮብሃል በጣም። አይናውጣ ያውጣህ። አንቺ ልጅ ግን እየተናናቅን ነው። ለማንኛውም ነይ መኪና ውስጥ ግቢ። ምን ትላለች እቺ? እና ሳመኛ ጥጋበኛ ሳመኛ አመመኝ። አንተ እኔ የምልህ ነገር ምንም አይሰማህም እንዴ?
አይሆንም። ምን ትላለች እቺ? ጭራሽ ያተባስ አንተ ዋጥፊ ሆነ ጭራሽ እኔ ያለው አጅሪስ ጭዘት ያስታወስኳት እናቷ ሰድባት አይደል ያያለ አለች። ሰው በጣም ይመች በቃ ምን አይነት ሰው እንደሆነ እንጃ። እኔ ብቻ አብዛኞቹ ሰዎች ምንም አይነት ወቀሳ ቀርቦበት ማያውቅም። የድሬዳዋ መስተዳድር እንግዲህ እንጃ እንደዚህ አይነት ሰዎች በጣም ቢበዙ ጸዴ ነው። አባቱ ለምሳሌ ዛሬ እንደውም እያየው ነበር፣ የሆነ ቪዲዮ እያየው ነበርና ለደመራ በዓል ዝግጅት እንግዲህ ድሬዳዋ ሲዘጋጅ የደመራ በዓል ቦታ ላይ ወጦ ሲጠርግ ነበረ ምናምን ነገር እንደዚህ ለማስመሰል ምናምን አይደለም። አብዛኞቹን ጊዜ ለምሳሌ ኦርቶዶክስ አባቶች ሲፈልጉት አይሄዱም፣ እነሱ አይመጡም። ራሱ ሄዶ ነው የሚያናገራቸው ምናምን ሾዎቹ ሁሉም ሰው እንደዚህ ሲፈልገው ይሄን ነው የሚያገናኙ። በጣም ደስ ይላል፣ የሚበረታታ ነው እውነቱን ለመናገር እንግዲህ እኛ ካየናቸው ከልምዳችን አንፃር ለማለት ነው። እንግዲህ ጋይስ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። ዘና ፈታ እንዳላችሁባቸው ተስፋ እናደርጋለን። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ እንግዲህ መልካም በዓል ይሁንላችሁ። አመሰግናለሁ።